ሰላም የቻናሌ ተከታታዮች እንደምናችሁ። ዛሬ ይዤላችሁ የመጣሁት ኢንትሮዳክሽን ቱ አካውንቲንግ አካውንቲንግን ገና መማር ስንጀምር ስለ አካውንቲንግ ማወቅ ያለብንን ኮንሰፕት ነው በዛሬ ክፍል የምናየው። መጀመሪያ ያለብን ኢንትሮዳክሽን ቱ አካውንቲንግ ላይ ዴፊኒሽን ኦፍ አካውንቲንግ ነው። አካውንቲንግ ራሱ ምን ማለት ነው የሚለውን ማወቅ ያስፈልጋል። አካውንቲንግ is a process of interpreting, recording, summarizing, reporting financial information. አካውንቲንግ የምንለው ፋይናንሻል መረጃዎችን ከገንዘብ ጋር የተያያዙ መረጃዎችን ሪከርድ የምናደርግበት፣ ሰመራይዝ የምናደርግበት፣ ሪፖርት የምናደርግበት ፕሮሰስ ነው አካውንቲንግ ማለትም አንድ ድርጅት ስራ በሚሰራበት ጊዜ የተለያዩ ወጪዎች፣ ገቢዎች፣ የተለያዩ እንቅስቃሴዎች ያጋጥሙታል። ከገንዘብ ጋር ሜንሊ በገንዘብ ሊገለጹ የሚችሉ እንቅስቃሴዎች ያጋጥሙታል። እነዚህን እንቅስቃሴዎች ሪከርድ የሚያደርግበት፣ ሰመራይዝ የሚያደርግበት እና ሪፖርት የሚያደርግበት መንገድ ነው አካውንቲንግ የምንለው ማለት ነው። ምን ይለናል? This helps decision makers make smart and informed choices. የአካውንቲንግ ዋና ዓላማው ምንድን ነው? If accounting information cannot help with decision making, it becomes a waste of time and money. የአካውንቲንግ ዋና ዓላማው ምንድን ነው? የተለያዩ አካላቶች ለውሳኔ በቂ መረጃ እንዲያገኙ ማድረግ ነው። ይህን ስንል ምን ማለታችን ነው? እናንተ የአንድ ድርጅት ባለቤት ብትሆኑ ያ ድርጅት ትርፋማ ነው ወይ? ትርፋማ ስለመሆኑ ማወቅ ትፈልጋላችሁ። ስለዚህ ያንን ማወቅ የምትችሉት በአካውንቲንግ ሲስተም የወጣ ሪፖርት ሲቀርብላችሁ ነው ማለት ነው። ስለዚህ ያንን ሪፖርት ታዩና ኦኬ ትርፋማ ነው ድርጅቱ ልትሉ ትችላላችሁ። መንግስትም አንድ ድርጅት ትክክለኛ ግብር እየከፈለ ነው አይደለም የሚለውን ማወቅ ይፈልጋል። ይህንንም ማወቅ የሚችለው መንግስት መረጃውን የሚያገኘው በአካውንቲንግ ፕሮሰስ የወጣ መረጃ ሲያገኝ ነው። ስለዚህ የአካውንቲንግ ዋና ዓላማው ሪፖርት ማዘጋጀት ብቻ ሳይሆን የተለያዩ አካላቶች ያንን ሪፖርት ተጠቅመው ውሳኔ እንዲወስኑ ማገዝ ነው ማለት ነው። ስለዚህ የአካውንቲንግ ዋና ዓላማው ምንድነው? ሄልፕ ዊዝ ዲሲዥን ሜኪንግ፣ በተለያዩ ውሳኔዎች ላይ ማገዝ ነው ማለት ነው። ስለዚህ በዚህ ምክንያት እዚህ ጋር ምን ይለናል? That is why accounting is often called the language of business. It is an information system that shows financial activity of a business to those who need it. ስለዚህ አካውንቲንግን ብዙ ጊዜ ምን ብለን እንጠራዋለን? the language of the business፣ የቢዝነሶች ቋንቋ ብለን እንጠራዋለን። ምክንያቱም ለምሳሌ ግልጽ በሆነ ለምሳሌ አንድ አሜሪካ ውስጥ በተለያየ የባንክ ዘርፍ ላይ ይሰራ የነበረ አንድ አሜሪካዊ ኢትዮጵያ ውስጥ ቢመጣ ኢትዮጵያ ውስጥ መጥቶ ስለ ኢትዮጵያ ባንኮች ማወቅ ቢፈልግ የኢትዮጵያ ባንኮች ያዘጋጁትን የአካውንቲንግ ሪፖርት አይቶ ስለ ኢትዮጵያ ባንኮች መረዳት ይችላል። እንግዲህ አስቡት፣ ይህ ሰውዬ የመጣው ከውጭ ሀገር ነው፣ ግን ስቲል አካውንቲንግ ዋና ሀሳቡ ዋናው ኮንሰፕቱ ከሀገርም ኮንሰፕቱ ተመሳሳይነት ስላለው ስታንዳርድ ያለው ነገር ስለሆነ መረዳት ይችላል ማለት ነው። ስለዚህ ላንጉዌጅ ኦፍ ቢዝነሶችን የሚያግባባ ነው የምንለው አንድም ከዚህ አንጻር ነው ማለት ነው። እና ቀጣይ የምናየው ምንድነው? ዩዘርስ ኦፍ አካውንቲንግ ኢንፎርሜሽን፣ የአካውንቲንግን ኢንፎርሜሽን የሚጠቀሙት አካላት እነማን ናቸው የሚለውን ነው የምናየው። በሁለት ይከፈላሉ። ኢንተርናል ዩዘርስ የምንላቸው አሉ፣ እንዲሁም ደግሞ ኤክስተርናል ዩዘርስ የምንላቸው አሉ። ኢንተርናል ዩዘርስ የምንላቸው ድርጅት ውስጥ ያሉ ኢንተርናል ዩዘርስ የምንላቸው ድርጅት ውስጥ ያሉ የአካውንቲንግን መረጃ የሚጠቀሙ ናቸው። እነማን ናቸው እነሱ? ማኔጅመንት እና ኢምፕሎይስ። እዚህ ጋር ማኔጅመንት እና ኢምፕሎይስ ስል እንዴ ምን ማለት ነው? ማናጀሮችም እኮ የድርጅቱ ሰራተኞች ናቸው። ለምን አንድ ላይ ኢምፕሎይስ አላልካቸውም ብላችሁ ልትጠይቁኝ ትችላላችሁ። ምንድነው ዋናው ሀሳቡ? ወደ ዋናው ሀሳብ ስንመለስ አሁን እያየን ያለነው የአካውንቲንግን መረጃ የሚጠቀሙ አካላቶችን ነው። ስለዚህ
ማኔጅመንቶች ማለት አንድን ድርጅት የሚመሩ አካላቶች ናቸው። ኢምፕሎይስ ማለት ደግሞ ብዙ ጊዜ ከታች ያሉ ሰራተኞች ናቸው። መሪ ያልሆኑ አስተዳዳሪ ያልሆኑ ግን ከታች ሆነው የሚሰሩትን ኢምፕሎይስ እንላቸዋለን። ማኔጅመንት የምንላቸው ግን መሪም ናቸው። ለማኔጅመንት የሚቀርብ የአካውንቲንግ ማስረጃ ከኢምፕሎይስ ለአንድ ተራ ሰራተኛ ከሚቀርብ ማስረጃ ይለያያል። አካውንቲንግ የምናቀርበው የአካውንቲንግ ሪፖርት ለማናጀር ሲሆንና እታች ሌቭል ላይ ላለ ሰራተኛ ሲሆን የተለያየ ነው የሚሆነው። ለዛ ነው ሁለቱም ግን ኢንተርናል ዩዘሮች ናቸው። ከውስጥ ሆነው መረጃን የሚጠቀሙ አካላት ናቸው። ለምሳሌ ብንወስድ ማናጀሮች የቢዝነሱን የጊዜያዊ ቶሎ የቢዝነሱን ትርፍ ማወቅ ይፈልጋሉ። ምክንያቱም በአመት ያስቀመጡት በጀት ይኖራል። ያ በጀት መሳካት አለመሳካቱን ለማወቅ ቶሎ ሪፖርት አምጡልኝ ሊሉ ይችላሉ ማናጀሮች። ኢምፕሎይስ ደግሞ ሜቢ የአካውንቲንግ ሪፖርቱን የድርጅቱን ትርፍ ማወቅ የሚፈልጉት ቦነስ ይሰጠናል አይሰጠንም ከሚለውም አንፃር ሊሆን ይችላል። ስለዚህ ይሄ ምንድነው? ቦዝ ማኔጅመንት እና ኢምፕሎይስ ኢንተርናል ዩዘርስ ናቸው። ከውስጥ ሆነው የአካውንቲንግ ሪፖርት መረጃን የሚፈልጉ አካላት ናቸው ማለት ነው። ከኤክስተርናል ደግሞ የምንላቸው ከውጭ ሆነው የሚጠቀሙ አሉ። ለምሳሌ ከስተመሮች to check if the business can keep supplying goods and service ደንበኞች የአንድን ድርጅት የአካውንቲንግ ሪፖርት በማየት ይሄ ድርጅት ይቀጥላል አይቀጥልም የሚለውን ማወቅ ይፈልጋሉ። ለምሳሌ እናንተ ባንክ ስትጠቀሙ አንድ ባንክ በጣም እኮ ትርፋማ እየሆነ አይደለም፣ ብዙ ብድር አበድሮ እየከሰረ ነው፣ ገንዘብ መክፈል ሁላ አቃተው ሲባል ብትሰሙ እርግጠኛ ነኝ እንደ ከስተመር እናንተ ራሳችሁ ሄዳችሁ እዛ ባንክ ላይ ገንዘባችሁን አታስቀምጡም። ስለዚህ ወይም ደግሞ እዛ ባንክ ላይ ኢንቨስት አታደርጉም። ይህን የማታደርጉት ምንድነው? ድርጅቱ ትርፋማ ላይሆን አይደለም ብላችሁ ስለምታስቡ ነው። ሰው ምንድነው እንደ ከስተመር እንደ ደንበኛ የአካውንቲንግ ሪፖርቶችን በማየት አንድ ቢዝነስ ይቀጥላል አይቀጥልም የሚለውን ማወቅ ትችላላችሁ። ከዚህም በተጨማሪ ገቨርንመንት ኤክስተርናል ዩዘር ነው። ከውጭ ሆኖ የአካውንቲንግ ሪፖርትን የሚጠቀም አካል ነው። ገቨርንመንት ይህንን የአካውንቲንግ ሪፖርትን የሚጠቀሙ ታክስ ለመሰብሰብ ሲል ነው። ብዙ ጊዜ አንድ ድርጅት ምን ያህል ታክስ መክፈል አለበት የሚለውን ቼክ ለማድረግ አንድ የመንግስት አካል ምንን ቼክ ያደርጋል? ያ ድርጅት ስንት አተረፈ? ይህንን ትርፍ የሚያገኘው ከምን ላይ ነው? ከአካውንቲንግ ሪፖርቱ ላይ ነው ማለት ነው። የድርጅቶች ባለቤቶቹ ራሱ የአንድን ድርጅት የመሰረተው ባለቤት ራሱ የአካውንቲንግ ሪፖርት ያስፈልገዋል። ምክንያቱም ያ ድርጅት ምን ያህል እያተረፈ ነው የሚለውን የሚያውቀው ኦነሩ ወይም ባለቤቱ ከዛ ከአካውንቲንግ ሪፖርት ነው ማለት ነው። ከዚህም በተጨማሪ አበዳሪዎች አበዳሪዎች ደግሞ ለአንድ ድርጅት ከማበደራቸው በፊት የአካውንቲንግ ሪፖርቱን ያዩና ይሄ ድርጅት ቢበደር ብድር ባበድረው የመክፈል አቅም ይኖረዋል ወይስ አይኖረውም የሚለውን ቼክ ለማድረግ ሲሉ አበዳሪዎች ወይም ክሬዲተሮች የአካውንቲንግ ኢንፎርሜሽንን በአካውንቲንግ ሲስተም የወጣ መረጃን ይጠቀማሉ ማለት ነው። ቀጣይ ምንድነው መጽሐፋችሁ የሚጠይቃችሁ? how can one report satisfy everyone? ቅድም እንግዲህ አወራን። ምን ብለን አወራን? ከስተመሩ የሚፈልገው ድርጅቱ ምን ያህል ይቀጥላል የሚለውን ነው። ገቨርንመንት የሚፈልገው ስለ ታክስ ነው የሚያስበው። ገቨርንመንት ኦነሩ ድርጅቱ ትርፍ አተረፈ ወይስ አላተረፈም ነው። ክሬዲተርስ አበዳሪዎቹ ደግሞ ድርጅቱ ብር ባበድረው መክፈል ይችላል አይችልም የሚል ሁሉም የተለያየ አመለካከት ነው ያላቸው። ታዲያ እንዴት ነው አንድ የአካውንቲንግ ሪፖርት ሁሉም የሚፈልጉትን ነገር ሊያሟላ የሚችለው? አይከብድም ወይ? በአንድ ሪፖርት እንዴት ነው ሁሉም የሚፈልገውን እንዲያገኝ ማድረግ የሚቻለው የሚለውን ነው የሚጠይቀው። እና መልሱ ምንድን ነው? አካውንቲንግ የሚዘጋጀው ጀነራል ፐርፐስ ፋይናንሻል ስቴትመንት ፎሎ ጋፕ የሚባል ጋፕ ወይም አይኤፍአርኤስ የሚባል የተቀመጠ ፕሪንሲፕል አለ። ኦልሬዲ አካውንቲንግ ስቴትመንት ስታዘጋጁ የአካውንቲንግ ስቴትመንቶችን ስታዘጋጁ
ይሄን ፕሪንሲፕሎች ተከትላችሁ ነው የምታዘጋጁት ተብሎ ስለተቀመጠ የአካውንቲንግ ሪፖርት የሚሰራው ይህንን ፕሪንሲፕል ይህንን ህጎች ተከትሎ ስለሆነ ዩዘሩ ማንም ይሁን ማን የሚፈልገውን ነገር ማግኘት ይችላል። ምክንያቱም ሪፖርቱ የሚዘጋጀው ስታንዳርዱን አሁን የነገርኳችሁን ጀነራሊ አክሰፕትድ የሆኑ ፕሪንሲፕሎችን በመከተል ስለሆነ ዩዘሮቹ ፍላጎታቸው ምንም ያህል ቢለያይ የሚፈልጉትን ነገር ግን ከዚህ ሪፖርት ከአካውንቲንግ ሪፖርቱ ማግኘት ይችላሉ ማለት ነው። እና ሌላኛው ምንድነው? የአካውንቲንግ ፕሮፌሽን የአካውንቲንግን ሙያ በሁለት ከፍለን ልናየው እንችላለን። ፕራይቬት አካውንቲንግ የምንለው አለ፣ እንዲሁም ደግሞ ፐብሊክ አካውንቲንግ የምንለው አለ። ሶ ፕራይቬት አካውንቲንግ የምንለው በአንድ ድርጅት ላይ አካውንታንት ሆናችሁ ተቀጥራችሁ የምትሰሩ ከሆነ ፕራይቬት አካውንቲንግ ውስጥ ነው የምትሰሩት ማለት ነው። ለአንድ ካምፓኒ ወይም ለአንድ የመንግስት አካል ተቀጥራችሁ እንደ አካውንታንት የምትሰሩ ከሆነ ማለት ነው። በተቃራኒው ደግሞ ፐብሊክ አካውንቲንግ ወይም ፐብሊክ አካውንታንት የሚባለው ምንድን ነው? ህዝብ የምታገለግሉ ከሆነ የራሳችሁ ቢሮ ከፍታችሁ ሊሆን ይችላል፣ እያስከፈላችሁ ፎር ኤ ፊ ማለት ክፍያ እየጠየቃችሁ የምትሰሩ ከሆነ የተለያዩ አካላቶች እናንተ ጋር እየመጡ የአካውንቲንግ ሰርቪስ እያገኙ እናንተ የምታስከፍሏቸው ከሆነ ተቀጥራችሁ ሳይሆን እንደ ቢዝነስ አድርጋችሁት የምትሰሩት ከሆነ ያ ፐብሊክ አካውንቲንግ ይባላል ማለት ነው። ቅድም እንዳወራ ነው የአካውንቲንግ ዋና ዓላማው ምንድን ነው? ፋይናንሻል ኢንፎርሜሽኖችን ሪከርድ ማድረግ ነው። ስለዚህ እዚህ ጋር ዋናው ነገር ምንድን ነው? ቢዝነስ ትራንዛክሽን ምን እንደሆነ ማወቅ አለብን። አካውንቲንግ ላይ ሪከርድ የምናደርገው ነገር ቢዝነስ ትራንዛክሽን ይባላል። ስለዚህ የቢዝነስ ትራንዛክሽን ኢዝ አን ኢቨንት ዛት መስት ቢ ሪከርድድ። መመዝገብ ያለበት ማንኛውንም ነገር ትራንዛክሽን ወይም ቢዝነስ ትራንዛክሽን ብለን እንጠራዋለን። ለምሳሌ ፔይንግ ኤ ፎን ቢል ኦፍ 100 ብር፣ አንድ ድርጅት ለተጠቀመበት የስልክ መስመር ለቴሌ ክፍያ ቢከፍል ያንን መመዝገብ መቻል አለበት። ወይም ደግሞ እቃ ቢገዛ በተለያዩ እነዚህ ምንድነው ምሳሌዎች ናቸው። ብቻ የቢዝነስ ትራንዛክሽኖች የምንላቸው ምንድነው? ትራንዛክሽን የምንለው ድርጅቱ መመዝገብ ያለበት ግብይት ማለት ነው። እና ትራንዛክሽኖችን በሁለት ከፍለን ልናያቸው እንችላለን። ኤክስተርናል ትራንዛክሽን እና ኢንተርናል ትራንዛክሽን ብለን። ኤክስተርናል ትራንዛክሽን የምንለው ቢትዊን ቢዝነስ ኤንድ አን አውትሳይድ፣ አንድ ቢዝነስ ከውጭ አካላቶች ጋር የሚያደርገው ትራንዛክሽን ግብይት ምን እንለዋለን? ኤክስተርናል ትራንዛክሽን እንለዋለን። ለምሳሌ አንድ የመኪና የሚሸጥ ድርጅት ልክ ደንበኛ መጥቶ መኪና ሲገዛ ይሄ ኤክስተርናል ትራንዛክሽን ነው። ቢዝነሱ መጀመሪያ መኪኖች ነበሩት የሚሸጠው። ከዛ አንድ መኪና የሚገዛ ሰውዬ መጣና መኪና ይዞ ሄደ። ስለዚህ ሸጥን ማለት ነው። ለኤክስተርናል ለሆነ አካል ለማናውቀው ለከስተመሩ ሸጥንለት፣ ገንዘብ ተቀበልን። ይሄ ኤክስተርናል ትራንዛክሽን ነው የምንለው። ኢንተርናል ትራንዛክሽን የምንለው ግን ይሄ አሁን የጠቀስኩላችሁ መኪና የሚሸጠው ድርጅት ለሰራተኞቹ ደሞዝ ቢከፍል ይህም እንደ ትራንዛክሽን ሪከርድ ይደረጋል። ምክንያቱም ገንዘብ ነው። ድርጅቱ ገንዘብ አውጥቶ ለሰራተኞቹ ደሞዝ እየከፈለ ነው። ግን እነዚህ ሰራተኞች እዛው ቢዝነስ ውስጥ ያሉ ኢንተርናል ያሉ ሰራተኞች ናቸው። ስለዚህ ይህን ኢንተርናል ትራንዛክሽን እንለዋለን። ስለዚህ ዊዝን ዘ ቢዝነስ ሀፕን ያደረገ ነገር ነው ማለት ነው። ልክ እንደዚሁ ለምሳሌ ዲፕሪሺዬሽን፣ ይሄ አሁን የነገርኳችሁ የመኪና የሚሸጠው ድርጅት የሚጠቀምባቸው እቃዎች ከጊዜ ብዛት እያረጁ ቢመጡ ይሄ ከኤክስተርናል ጋር አይገናኝም። የሚገናኘው እዛው ኢንተርናሊ የመጣ ነገር ስለሆነ እሱም ሪከርድ ይደረጋል። በአጠቃላይ ትራንዛክሽኖችን ኤክስተርናል እና ኢንተርናል ብለን ለሁለት ልንከፍለው እንችላለን ማለት ነው። በዛሬው ክፍል የኢንትሮዳክሽን ቱ አካውንቲንግ ያየነው ኮንሰፕት ይሄን ይመስላል። አካውንቲንግ ምን ማለት እንደሆነ፣ የአካውንቲንግ ኢንፎርሜሽን ዩዘሮቹ እና ማን እንደሆኑ፣ እንዲሁም ደግሞ የአካውንቲንግ ፕሮፌሽን ፕራይቬት እና ፐብሊክ ተብሎ እንደሚከፈል፣ ቢዝነስ ትራንዛክሽን ምን እንደሆነ እና
ኤክስተርናል ትራንዛክሽን፣ ኢንተርናል ትራንዛክሽን የምንለው ምን እንደሆነ አይተናል። ሶ እንደዚህ አይነት ይህንን ኖት እንዲሁም ደግሞ የተለያዩ ቪዲዮዎች እንዲሰራላችሁ ማዘዝ የምትፈልጉ ከሆነ አሳይመንቶችን፣ ፕሮጀክቶችን፣ ሪሰርቾችን ለማሰራት ማዘዝ የምትፈልጉ ከዚህም በተጨማሪ ሾርት ኖቶችን የተለያዩ ነገሮች እንዲሰሩላችሁ አሲስታንስ የምትፈልጉ ሰዎች ፕራክቲካል ድሪም ብላችሁ ቴሌግራም ቻናል ላይ ሰርች በማድረግ ፕራክቲካል ድሪም ብላችሁ ቴሌግራም ቻናል ላይ መቀላቀል ትችላላችሁ። ወይም ደግሞ በዚህ ስልክ የቴሌግራም አድራሻ ኮንታክት ብታደርጉኝ ልታገኙኝ ትችላላችሁ ማለት ነው። አመሰግናለሁ። ባይ ባይ።